ተው በለው ማንነቴን ብሎ አደባባይ ወጥቶ ባዶ እጁን ያየው ሲያልፍ ለሚያልፍ ቀን ወንድሙ አልሞ ገደለው። ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገሬ ጋራ ነው። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። በቃ ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል። ብልጽግና መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ካስተሳሰብ ድህነት ከአይምሮዊ ድህነትም ጭምር መውጣት ነው። አሁን ግን በጣም ወደ ትልቅ ድህነት እንጦርጦስ እየወረደ ነው። አገር አፍርሶ እችን አገር የሆነች ቤተክርስቲያንን አፍርሶ ብልጽግና ይባላል፣ እድገት ልማት አይባልም። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም፣ አይታሰብ። ይሄ ብቻ ነው ያለን አማራጭም ይሄ ብቻ ነው። ትልልቅ ወንጀሎች እንደ እገታ፣ እንደ ዘረፋ፣ እንደ ግድያ ያሉ ወንጀሎች በሐላል የሚፈጸሙ ከሆነ የግድያ፣ የእገታ፣ የዘረፋ ክንውኖች ሲከናወኑ ኮሚኒኬሽን የሚደረገው ከኢትዮጵያ ቴሌኮሙኒኬሽን በተወሰደ ሲም ካርድ ከሆነ በእገታ አማካኝነት የገንዘብ ዝውውር ሲደረግ የወንጀል ገንዘብ ዝውውር ትራንዛክሽን ሲደረግ አንድም በኢትዮጵያ ንግድ ባንክ ካለዛም የኢትዮጵያ ብሔራዊ ባንክ እውቅና በሰጣቸው ባንኮች ከሆነ ባንድም በሌላም ወንጀሎቹ ይታወቃሉ፣ ወንጀለኞቹ ይደረስባቸው ነበር ማለት ነው። ስለዚህ ችላ ተብለዋል። ወንጀለኞቹ አይዘር ህጋዊ ተደርገዋል ወይ ደግሞ በህጋዊ ሽፋን የሚዘርፉ ወንጀለኞች ናቸው ለማለት እንገደዳለን። በአንዲት አገር ውስጥ መንግስት አለ ከተባለ የመንግስት አነስተኛ ግዴታ፣ የመንግስት የመጀመሪያ ተግባር የዜጎችን ደህንነት ማስጠበቅና ህግ ማስከበር፣ ሰላም ማስፈን ነው። ይህንን ማድረግ ካልቻለ መንግስት አለ በሚባልበት አገር በተመሳሳይ ሁኔታ በተደጋጋሚ አንድ ቦታ ላይ ከፍተኛ ወንጀል በተደጋጋሚ ሲደረግ ምንም አይነት የወንጀል ቅነሳ ካልተደረገ የሰላም መደፍረስና የዜጎች ስጋት እንዲሁም የህገወጥ ተግባራት የወንጀሎች መበራከት ከዕለት ዕለት እየበዛ የሚሄድ ከሆነ መንግስት የተሰኘው አካል የመንግስትነትን አነስተኛ ግዴታና የመጀመሪያ ኃላፊነቶቹን መወጣት ካልቻለ ህዝቡ በራሱ ራሱን ለማስጠበቅ ዜጎች ደህንነታቸውን ለማስጠበቅና ሰላምን ለማስፈን በሰላም ለመኖር የሀገርን ሉዓላዊነት ለማስከበር ዜጎች እርስ በርሳቸው በመተባበር ህዝብ እንደ ህዝብ የሚወስደው እርምጃ ይጠበቃል። እኛ ጋር አሁን እየጎደለ ያለው ይሄ ብቻ ነው። ያለን አማራጭም ይሄ ብቻ ነው።